በአንድ ወቅት ዓለምን ከገዙ 4 ታላላቅ መንግስታት ውስጥ አንዱ ነበር። ከሮም፣ ከፋርስ፣ ከቻይና ጋር ስሙ እኩል ሊነሳ የነበረው የአክሱም መንግስት። አክሱም እንዴት ለዛ ታላቅ ስልጣኔ ሊደርስ ቻለ? እንዴት ክርስትና ወደ ሀገሪቱ ገባ? በተጨማሪም ደግሞ እንዴት ኦፊሻል ሃይማኖታቸው ሊሆን ቻለ? ከሁሉም በላይ ግን ያ ሁሉ ገናናነትና ያ ሁላ ዝና እንዴት በአንዴ ሊጠፋ ቻለ? ዛሬ በምስልና በጽሑፍ የተደገፈውን የአክሱም እውነተኛ ታሪክ አብረን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቆይ ነገር ግን የሁላ ታሪክ የወሰድኩት የኢትዮጵያ ታሪክ ከሚለው መጽሐፍ ላይ። ቪዲዮን ከመጀመራችሁ በፊት ላይክ ኤንድ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስትል በአክብሮት እጠይቃለሁ። የአክሱም መነሻና ወርቃማው ዘመን። የታሪክ ጸሐፊዎችና የታሪክ መጽሐፍት እንደሚናገሩት ከሆነ አክሱም በሁለት ትልልቅ ጊዜያቶች ይከፈላል። የመጀመሪያው ከአንደኛው እስከ 3ኛው መቶ ክፍለ ዘመን ያለው ሲሆን አክሱም እንደ መንግስት የጠነከረበት ወቅት ነበር። በዚህ ጊዜ አክሱም በቀይ ባህር ንግድ መስመር ላይ የበላይነትን በእጅጉ ማግኘት ችሏል። ግሪክና ሮማውያን ሳይቀሩ በአክሱም ጋር በንግድ የተሳሰሩም ነበር። ሁለተኛው ደግሞ ከ3ኛው እስከ 4ኛው መቶ ክፍለ ዘመን ያለው ሲሆን አክሱም የስልጣኔው ጣራ ላይ የደረሰበት ጊዜ ነበር። የራሱ የሆነ የወርቅና የብር ሳንቲሞችን ያትም ጀመር። ይህ በወቅቱ አክሱም ምን ያህል የኢኮኖሚ አቅም እንደነበረው ትልቁ ማሳያ ነው። ትልቁ ማሳያ ነው። ምክንያቱም በጊዜው የወርቅና የብር ሳንቲሞችን ማሰራት ማለት ኢትሶ ላርጅ የሆነ የኢኮኖሚ አቅም እንዳለው ማሳያ ነው ማለት ነው። የሁላችንም ትልቁ ጥያቄ የሆነው ይሄኛው ክርስትና እንዴት ወደ ኢትዮጵያ ገባ ወይም ወደ አክሱም እንዴት ገባ? አክሱም ሲነሳ ኢትዮጵያ ተነሳች፣ ወይም ደግሞ ከአክሱም በኋላ ነው ኢትዮጵያ የምትባለው ትልቋ ግዛት መመስረት የጀመረችው። ኢዛና ከዘመቻ ድሎቹ ጥቂቶቹን ወደ ማዕከላዊ አፍሪካ እስከ አባይ ድረስ ዘልቆ ስለገባውና የአክሱም ተደጋጋሚ ወረራ በንጉስ ኢዛና የድንጋይ ጽሑፎች ማለትም በግሪክኛ፣ ሳባዊያኛና በግዕዝ ጽፎታል። የኢዛና የጽሑፍ ቅርሶች ስለ ግዛቱ ስፋት ከሚሰጡት መረጃን በተጨማሪ ስለ አንድ ሌላ ታላቅ ዋና ነገር ማለትም ክርስትና ወደ አክሱም ስለመግባቱ ይዘግባል። ኢዛና የአክሱም ንጉስ፣ የአምላክ ማህተም ልጅ፣ ምንጊዜም በጠላት ተሸንፎ የማያውቅ ብሎ ይጀምራል። ይህ ንጉስ ኢዛና ከደቡብ አረቢያ ወደዚህ የመጡትን ጣዖታት አምላኪ የነበሩትን የቢጃን ህዝብ ላይ ድል አድርጎ ስለመበተኑ በገለጸበት በአንድ ሐውልት ላይ የቀረጸው ነው። በኃያሉ የሰማይ ጌታ፣ በሰማይም በምድርም ያለ የፍጥረታት ሁሉ ጌታ፣ በሰማይም በምድርም ጌታ፣ እንዲሁም ኃያል ዘላለማዊ ገዢና ማንም ጠላት የማያሸንፈው፣ ጠላት እንዳይነሳብኝና እንዳያሳድደኝ ይጠብቀኛል። ይህ ሁሉ የሆነው በዓለም ገዢ ኃያልነት። ይህ ክርስትና ከመቀበሉ በፊት በናባ ላይ ያደረገው ዘመቻ በገለጸበት ጽላት ላይ የቀረጸው ቃለ መሐላ ነው። በ4ኛው መቶ ክፍለ ዘመን አንድ ታላቅ ታሪክ ተከፈተ። እሱም ንጉስ ኢዛና ክርስትናን ተቀበለ። የታሪክ መዛግብት እንደሚሉት ከሆነ ይህ የሆነው በድንገት ሳይሆን አክሱም ከውጭ ዓለም ጋር በነበራት ሰፊ ግንኙነት፣ በተለይ በአባ ሰላማ ወይም ደግሞ ፍሬምናጦስ ታሪክ ላይ የነበረው ታሪክ እጅግ በጣም የሚያስገርም። እንደ እስረኛው ወደ አክሱም መጥተው በቤተ መንግስት ውስጥ አድገው በመጨረሻም ንጉሱንና ህዝቡን ወደ ክርስትና የመለሱበት ሂደት አክሱምን የሃይማኖት ማዕከል አድርጓል። ኢዛና በ3 ቋንቋዎች የቀረጻቸው ድንጋዮች ዛሬም ድረስ ታዲያ ምስክሮች ናቸው። ታዲያ መሪዎቹ ክርስትና ሲቀበሉ በጥቅም ተመርተዋል የተባለው የሃይማኖት ቀድሞ በሰፊው ህዝብ ውስጥ በመግባቱና በጊዜው የሮማ ኢምፓየር ወይም ደግሞ በናባ የሆነው ስላዩ ነው ብሎ ማለት እጅግ በጣም ያስቸግራል። ለሁሉም ግን በአክሱም የሆነውን ነገር በትክክል አናውቅም። አገሪቱ እንዴት ክርስቲያን እንደሆነች የኢትዮጵያ የጽሑፍ ቅርጾች የሚነግሩን የታሪካዊ እውነታው ጋር የሚሄድ ነው። ይኸው የአክሱም መሪዎች አዲሱን ሃይማኖት በባይዛንቲን ነጋዴዎች አማካኝነት እንደተቀበሉና በኢኮኖሚያዊና ፖለቲካዊ አቋሙ ኃያል የሆነውን የዚህ ኢምፓየር ርዕዮተ ዓለም እንደወረሱና ከኩሽ ጋር ቋሚ የንግድ ግንኙነት እንደነበራቸው ይገልጻል። ታዲያ ከተለያዩ የታሪክ መዛግብት ላይ እንደሚናገረው ከሆነ ክርስትና ወደ ኢትዮጵያ መግባት የጀመረው በንግድ አማካኝነት ነው ማለት ነው። ነገር ግን በአክሱም የተፈጠረውን ነገር በቅጡ ማወቅ አይቻልም። የኃይል ሚዛኑ መለወጥና የውድቀቱ መጀመሪያ። ጥያቄው ግን እዚህ ላይ ጥያቄው እዚህ ላይ ይህ ሁሉ ብልጽግና እንዴት ተናጋ? ማለት አክሱም የነበረበት ትልቁ ማለትም ደቡብ አረቢያ ድረስ ሂዱ እስከ መዋጋት፣ የተለያዩ የሰላም ስራዎችን እስከ መስራት፣ የተለያዩ ንግዶችን እስከ መፍጠር ድረስ የደረሰው ያ ታላቁ አክሱም እንዴት መናጋት ጀመረ? በ6ኛው መቶ ክፍለ ዘመን አክሱም በደቡብ አረቢያ የዛሬዋ የመን ላይ ጣልቃ መግባት ጀመረ። ንጉስ ካሌብ የክርስትና እምነት ተከታዮችን ለመታደግ ባደረገው ዘመቻ ድል ቢቀናውም ይህ ድርጊት ግን በአካባቢው ኃይሎች ጋር ትልቅ ግጭት ውስጥ ከተተ። በተለይ የፋርስ መንግስት የቀይ ባህርን የንግድ መስመር መቆጣጠር ሲጀምር ለአክሱም ትልቅ መርዶ ሆነ።
አክሱም መተኪያ የሌለው የንግድ ገቢውን አጣ። አክሱም ትልቁ የገቢ ምንጭ የነበረው ቀይ ባህር ነበር። ያንን ደግሞ ፋርሶች መቆጣጠር ጀመሩ። አክሱም መተኪያ የሌለው የንግድ ገቢውን ማጣት ጀመረ። የኃይሉ ሚዛን ወደ እስልምና ተከታዮችና ወደ ፋርስ አዘነበለ። የአክሱም መሪዎችም ከባህር ጠረፍ ወደ መሃል ሀገር እንዲያፈገፍጉ ተገደዱ። ይህ ነበር እጅግ በጣም ትልቁ የአክሱም ችግር ወይም ደግሞ እንዲወድቅ ያደረገው ነገር ይህ ነበር። ታዲያ አክሱም ከባህር ጠረፉ ላይ ሲገፋ ያለው አንድ አማራጭ ወደ ደቡብ መስፋፋት ነበር። ይህ ሂደት ግን እጅግ በጣም ትልቅ የሆነ ሌላ ትርፍ ይዞለት ነበር። የአክሱም ወደ ደቡብ መስፋፋት የኢትዮጵያ ቋንቋና ባህልን እንዲስፋፋ እንዲሁም የዛሬዋ የኢትዮጵያን ቅርጽ እንዲይዝ ትልቁ መሰረት ነው። አዎ የአሁኗ ኢትዮጵያ ወይም ደግሞ ባህላችን ሊሆን ይችላል፣ ካልቸራችን፣ እምነታችን ብቻ አሁን ያላት እኛ የምናውቀው የኢትዮጵያ ከ8ኛው እስከ 10ኛው መቶ ክፍለ ዘመን ውስጥ አክሱም እጅግ በጣም የተዳከመ። አክሱም ታዲያ ያኔ ቅድም ላይ የነገርኳችሁ የብርና የወርቅ ሳንቲሞችን ማተም አቆሙ። ከተማዋም ባዶ መሆን ጀመረ። በዚህ መሃል ነው እንግዲህ በ11ኛው መቶ ክፍለ ዘመን አካባቢ አዲስ ኃይል ብቅ ማለት የጀመረው። እሱም የዛግዌ ሥርወ መንግስት ነው። አክሱም ቢወድቅም ስልጣኔውንና እምነቱን በዛግዌ ነገስታት እጅ ላይ ወደ ላቀ ደረጃ አሸጋገረ። እስቲ ቪዲዮን ጠቅለል ላድርግላችሁ። የአክሱም ታሪክ የውድቀት ብቻ ሳይሆን የጽናትም ታሪክ ነው። ዛሬ የምንጠቀምበትን የፊደል፣ የስርዓት፣ የቀን መቁጠሪያና የማንነታችን መሰረት ሁሉ ከዚህ የመነጨ ነው። የእናንተን አስተያየት እስቲ ምንድን ነው? አክሱም ባትወድቅ ኖሮ ዛሬ ኢትዮጵያ ምን ትመስል ነበር? አእምራችሁ ላይ የመጣውን ሀሳብ በኮሜንት መስጫው ላይ አስቀምጡ። ለማንኛውም ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለቤት አዝማዶችም ሼር በማድረግ የማናውቃቸውን የጥንት ታሪኮችን በዚህ ቻናል ላይ በማስተዋወቅ አብረን ቤተሰብ መሆን እንችላለን። በሚቀጥለው ቪዲዮ ላይ እስከምንገናኝ ድረስ ሰላም ቆዩ።